ምንድነው? አንሂድም? ወዴት? ትምህርት ቤት ነው። የትምህርት ውድድሩ ከከተማ ውጪ ስለሆነ የወላጅ ፈቃድ መጨረስ ያለበት ዛሬ ነው። ዛሬ ነው የመጨረሻ ቀን። ትላንት እኮ ነግሬህ ነበር። ኧረ እባክሽ። አዎ እንደውም እራት እየበላን ነግሬህ ነበር እኮ። ለለባብሳ አንቺ ውጪ ወደዛ ምን ትላለች እቺ? ሂጂ እዛ ስታንቆላጳጵሻት የነበረችው እናትሽ ይዛሽ ትሄድ። ምን ትላለች? በቃላት ለመግለጽ ይከብደኛል ምናምን። እኔማ አንከራተት ግን አይከብድሽም? የኔ ወይ ምን የኔ ቆንጆ ምን ሆነሽ ነው? ትምህርት ቤት አብሬሽ አልሄድም አለኝ። ዛሬ ደግሞ ወላጅ ይዤ ካልሄድኩኝ ውድድሩ ላይ መገኘት አልችልም። ወይ የኔ ደግሞ በዚህ ነው እንደ ተከፋሹ? አይዞሽ ይሄድልሻል። በስ እኮ እየቀለደ ነው። ሂዱ ግቡና እንደውም ተዘገጃጁ። ግቡ ሄኔ የጎሽ አይዞሽ የኔ ምንድነው ይሄ ሁሉ ጥድፊያ እንዴ? ቤተሰቡን ለማስተዳደር እኮ ስራ እንሰራለን። የምስጋና መግለጫ ባይነበብልንም እንሰራለን እኮ። ይገርምሻል። አረ አዎ እንዴ ስላልተመሰገንን ስራ እንሰራ ምን እንላለን? አንድ ቀን መመስገናችን የት ይቀራል? አይ ጥሩ ነው። ይኸውልህ በስዬ እግረ መንገድህን ልጆቹን ትምህርት ቤት ታደርስልኛለህ። በዛውም ደግሞ ለየኔ የፈተና ውድድር ፈርመህላት ለፍሺ። ይቅርታ አልችልም። ለምን ደማችለው? በቃላት መግለጽ የሚከብድ የሥራ ጉዳይ ነው። በሴ በላት ቀልድ እየተዘገጃጁ ነው። ጠብቃቸው። የቀለድሽው አንቺ አንተ በስንቱ አንተ